ሜሲ የአርጀንቲና የታሪኳ አንዱ አካል ነው። ነገር ግን ክርስቲያኖ ሮናልዶ የፖርቹጋል ታሪኳ ነው ብለን ስንናገር ማለት ነው ማይዋጥላችሁ ደጋፊዎች ማን የሀገሩ ታሪክ እንደነበርና ማን የሀገሩ የታሪክ አካል እንደነበር በዚህ ቪዲዮ ምክንያታዊ በሆነ መልኩ ሪፍሌክት ለማድረግ እሞክራለሁ። በመጀመሪያ ይሄ ቪዲዮ ሮናልዶ ከፖርቹጋል ጋር ያደረገውን ጥረት ገደል ለመክተት አይደለም፣ ነገር ግን ሜሲ በአርጀንቲና ያደረገውን ገድል ከሮናልዶ ጋር በማነጻጸር ሜሲ ለአርጀንቲና ያደረገውን ሙዝ ልጦ እንደመብላት አቅልለው ስላሳዩን መልስ ለመስጠት ያህል ነው። ሜሲያንስ ቪዲዮን ኮፒ ሊንክ ሼር እያደረጋችሁ ተከታተሉኝ። እሺ እዚህ ጋር 3 ነጥብ ነው የተነሳው። አንደኛው ሮናልዶ የፖርቹጋል ታሪክ ነው፣ ሁለተኛው ሜሲ የአርጀንቲና የታሪክ አባል ነው፣ ሶስተኛው አርጀንቲና ቀድማ የዓለም ዋንጫን ስለበላች ለሜሲ ቀላል ነበር። ወደ መጀመሪያው ነጥብ ስንሄድ ሮናልዶ ለሀገሩ ታሪክ ቨርሰስ ሜሲ ደግሞ ለሀገሩ የታሪክ አባል። እሺ አሁን በስሜታዊነት ሳይሆን በፋክት ቴስት እናደርጋለን። መጀመሪያ አንድን ተጫዋች የሀገሩ ታሪክ ነበር ብለን ሜዥር የምናደርግበት መስፈርት ምንድን ነው? ሀገሩ ዋንጫ ባሸነፈ ቁጥር ሂሮ ወይም ሜን ካራክተር ነበር ወይ? ባለፈው ስለ ሜን ካራክተር ምንነት አውርተናል። በየውድድሩ ለቲሙ ታሪክ ጽፏል ወይስ አንዱ አካል ነበር? ሮናልዶ ቡድኑ ያሳካቸውን ዋንጫዎች ከከፍተኛ አስተዋጽኦ ጋር የነበረው ተጫዋች እሱ ነው ወይ የሚለውን ብሬክዳውን አድርገን ለማየት ያህል በ2016 ኢሮ ፋይናል ሲያሸንፉ በ25ኛው ደቂቃ ተጎድቶ ወጥቷል። የማሸነፊያውን ጎል ያስቆጠረው ኢደር ነው። ሮናልዶ ኢሞሽናሊ ተጫዋቾቹን ድጋፍ ሲያደርግላቸው ነበር ከሜዳ ውጪ ሆኖ፣ ግን ሜዳ ውስጥ ሆኖ አላሸነፈላቸው። የውድድሩ ምርጥ ተጫዋች ግሪዝማን። በ2019 የኔሽንስ ሊግ ይቅርታ አድርጉልኝ ጋይስ፣ በመጀመሪያ ኔሽንስ ሊግ ቶርናመንት እንደ ትልቅ ውድድር አንጻራዊ አድርገን ማውራቱ ራሱ ለሜሲያንስ ትልቅ ንቀት ነው። ቢሆንም ግን መልስ ለመመለስ ያህል ነው። ደስ ይበላቸው። ፋይናል ላይ ጎንሳሎ ሲያስቆጥር የውድድሩ ምርጥ ተጫዋች በርናንዶ ሲልቫ። ከዛም በድጋሚ በ2025 የወዳጅነት ጨዋታ ማለቴ ኔሽንስ ሊግ በፋይናሉ ተጎድቶ ሲወጣ የውድድሩ ምርጥ ተጫዋች ኑኖ ሜንዴዝ። ይህንን የውድድር ምርጥ ተጫዋች ስታተስ በዋነኝነት የማሳያችሁ ሂሮ ወይም ሜን ካራክተር ወይም ለቲሙ የውድድር ዋና ገጸ ባህሪ ለመባል መስፈርቱ ከፍተኛ ጎል አስቆጣሪ ወይም ፌመስ መሆን ሳይሆን ለቲሙ ማን የጎላ አስተዋጽኦ አድርጓል ስለሚል ነው። ሶ ሮናልዶ ሀገሩ ባሸነፈ ቁጥር ሂሮ ወይም ሜን ካራክተር ነበር ወይ ለሚለው ጥያቄ አልነበረም። ነገር ግን የራሱን ሚና በመጫወት የታሪኩ አካል ሆነ እንጂ ዋንጫ ማሸነፍ ማለት የዛ ትልቅ ስኬት አንዱ አካል ነበርክ ማለት ነው። የውድድሩ ምርጥ ተጫዋች መሆን ደግሞ ለዛ ዋንጫ መገኘት ወይም ፋይናል መድረስ ትልቁን ሚና የተጫወትከው ምክንያት አንተ ነበርክ ማለት ነው። ዋንጫዎች አይዋሹም፣ ነገር ግን ፕሌየር ኦፍ ዘ ቶርናመንት ታሪክ የመናገር እውነት አላቸው። እና ሮናልዶ ለሀገሩ ምንድነው የሚያስብለው? ሮናልዶ ለሀገሩ ሌጀንድ ነው። በመጀመሪያ በእግር ኳስ ሂሮና ሌጀንድን ስናብራራ ሂሮ ያንን ቶርናመንት ዲፋይን የሚያደርግ በትልቅ አስተዋጽኦ ቲሙን ተሸክሞ የማይረሳ ኢምፓክት ሲያደርግ፣ ለዚህ ደግሞ የሚያረጋግጥልን ፕሌየር ኦፍ ዘ ቶርናመንት ሲሆን፣ ሌጀንድ ደግሞ ባደረገው በረጅም የኳስ ህይወቱ ላይና በኮንሲስታንሲ እንዲሁም ባሳካቸው የኳስ ስኬቶች ተከብሮ የሚታወስ ተጫዋች ነው፣ ልክ እንደ ፊጎ፣ ዴኮና ፔፔ። ነገር ግን ሮናልዶን ከነዚህ ሌጀንድ ተጫዋቾች የሚለየው ሰፊ ልዩነት አለ። በኢንተርናሽናል ፉትቦል ሂስቶሪ ብዙ ጌም ተጫውቷል። ብዙ ኢንተርናሽናል ጎል ያለው ሮናልዶ ነው። ኔሽንስ ሊግን ጨምሮ 11 ጊዜ በውድድር ተሳትፏል። ፖርቹጋልን ኢሮንና ኔሽንስ ሊግን እንዲያሸንፉ ረድቷል። በ5 የተለያየ ኢሮ ላይ ጎል አስቆጥሯል። በ5 የተለያየ የዓለም ዋንጫ ላይ ጎል አስቆጥሯል። በሜዳ ላይ በካፒቴንነትና ሊደር ሆኖም አገልግሏል። በዚህ ምክንያት ሮናልዶ የፖርቹጋልን ኢሜጅ ቀይሯል። ማንም ያላስቀመጠውን ሪከርድ አስቀምጧል። ቀጣዩን ትውልድ ኢንስፓየር አድርጓል። ለ20 ዓመታት የሚጠጋ ያለማቋረጥ ኢንዲቪጁዋል ግሬትነስ አሳይቷል። ታዲያ ከዴኮ ፔፔና ፊጎ ጋር ሌጀንድ ብቻ መባሉ ፌር ነውን? አይደለም። ሮናልዶ ለሀገሩ ሌጀንድ ብቻ ሳይሆን ሌጀንደሪ ተጫዋች ነው። ፊጎ የባላንዶር አሸናፊና የ2004 ፋይናሊስት ሲሆን ሎንጀቪቲ ወይም ረዥም ጊዜ በጥሩ አቋም መጫወት ሲችል ነገር ግን ዋንጫ አሸንፎ አያውቅም። ዴኮ በክለብ ደረጃ ግሬት የሚባል ኬረር ሲኖረው በ2024 ኢሮ ደግሞ ኪ ፕሌየር ነበር። ነገር ግን ቶፕ ፐርፎርማንስ ሆኖ የቆየበት ዓመታት አጭር ሲሆኑ እሱም ዋንጫ አሸንፎ አያውቅም። ፔፔ የተከላካይ አይከን ሲሆን በ2016 ፖርቹጋልን በመርዳት የኢሮ አሸናፊ ሲሆን ረዥም ጊዜ ቢጫወትም ግን ፔፔ የፖርቹጋል ስፖትላይት አልነበረም። ለፖርቹጋል ጠንክሮ ቆሟል፣ ግን የእሱ ታሪክ አልነበረም። ፔፔ ግንብ ነበር፣ ነገር ግን ባንዲራ አልነበረም። ነገር ግን ሮናልዶ የሶስቱንም አጠቃለው የያዘው ነገር ስታተስ አለው፣ ረዥም ኬረር አለው፣ የዋንጫ ኢራ አለው፣ ለሀገሩ ብራንድ ወይም አይከን ነው። ለዛም ክርስቲያኖ ሮናልዶ ሌጀንድ ብቻ ሳይሆን ሌጀንደሪ ነው። ሌጀንደሪ ኮንክ አትረሳም፣ ታሪክ ኮንክ ግን አትተካም። እንዴ እና ሮናልዶ እኮ አይተካም ከሆነ ጥያቄው ሮናልዶ የማይተካው ፖርቹጋልን ተሸክሞ ወደ ዋንጫ በማድረሱ ነው ወይስ ታላቅ ተጫዋች በመሆኑ? እውነታው ሮናልዶ በጎል ማስቆጠሩ በሌጀንደሪነቱና ለሀገሩ አይኮን በመሆኑ አይተካም። ባሩን ከፍ አድርጎ ነው የሰቀለው። ነገር ግን ለፖርቹጋል ዋንጫ ማሸነፍ የማይተካ አይደለም። ምክንያቱም ሌሎች ተጫዋቾች ናቸው ስቴፕ አፕ አድርገው ፖርቹጋል ባሸነፈች ቁጥር ፕሌየር ኦፍ ዘ ቶርናመንትን የሚወስዱት። ቪዲዮ እንዳይረዝምባችሁ በቀጣይ ክፍል ደግሞ ሜሲ የአርጀንቲና የታሪክ አካል ሳይሆን ታሪክ እንደሆነና አርጀንቲና ቀድማ የዓለም ዋንጫ ስለበላች ለሜሲ ቀላል ነበር ስላሉት ሁለቱንም አያይዘን እናሳያችኋለን። ፎሎና ላይካችሁ አይለይ። አመሰግናለሁ።